ለእጅሰብ ወይም መተት አስተማማኝ ፈውስ እንዳለ ያውቃሉ? እጅሰብ ወይም መተት የምንለው አንድ ሰው ባላወቀበት ምክንያት በሌሎች ሰዎች በምግብ ሆነ በመጠጥ በመድኃኒት መልክ የሚሰጡት እንዲሁም በመተት ባዕድ መንፈስ የሚላክበት ሲሆን አንድ ሰው እጅሰብ ወይም መተት እንደተደረገበት የሚያውቀው እነዚህ ምልክቶች በሕይወቱ ከታየ ነው። በጤንነቱ የሆድ ህመም፣ የሆድ መገላበጥ፣ የሆድ መነፋት፣ የምግብ አለመስማማት፣ ማቅለሽለሽ፣ ምራቅ ጭቅጭቅ ማለት፣ ሽንት ቤት መመላለስ፣ ነገር ግን የሚወጣ ነገር አይኖርም፣ ውስጡ ሰላም ማጣት። ይህ ካለበት ራሱን ቸክ ማድረግ አለበት። ይህ ምልክት ወደ ውስጡ የገባው እጀሰብ የሚያሳየው ምልክት ሲሆን የተደረገበት መተት ደግሞ መረጋጋት ማጣት፣ ሂድ ማለት፣ መቅበዝበዝ፣ ከአንድ ቦታ ተረጋግቶ አለመቀመጥ፣ ስራና የመኖሪያ ቦታውን ያለ ምክንያት መቀየር፣ በፍቅርና በትዳር መካከል ድንገተኛ ጸብ መፈጠር፣ አለመስማማት፣ ግጭት መኖር፣ የጀመሩትን ጫፍ ለማድረስ መስነፍ ወይም ተስፋ መቁረጥ፣ ብቸኝነትን ማዘውተር፣ ለራስ ያለ ግምት መቀየር፣ ራስን መጣል፣ ተስፋ መቁረጥ፣ ሰውን ፊት መንሳት